መላእክት እጅግ በጣም ብዙ ናቸው። እነርሱም በ99 ነገድ የተከፈሉና አለቆችም ያላቸው ናቸው። የእነዚህ ሁሉ መላእክት አለቃ የሆነው ቅዱስ ሚካኤል ነው። በትሕትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን ቅዱሳት መጻሕፍት በግልጽ አስቀምጠውታል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናንነትና እርሱን የሚመስል አምላክ እንደሌለ የሚያመለክት ነው። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ስሞቹም መልአከ ኃይል፣ መጋቤ ብሉይ እና መልአከ ምክሩ ናቸው። መልአከ ኃይል የተባለው እግዚአብሔር በእርሱ አማካኝነት ታላላቅ ሥራዎችን በመሥራት ኃይሉን ስለገለጸ እንዲሁም ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ሆኖ ከእግዚአብሔር እየተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ነው። መልአከ ምክሩ ወይንም የእግዚአብሔር ምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሠራል ለማለት ነው። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራዳኢነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከአጋንንት ሰራዊት ተንኮል የሚያድን መልአክ ነው። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ የእግዚአብሔር ሕዝብ የሆኑት ላይ ጭምር ነው። በብሉይ ኪዳን የእግዚአብሔር ሕዝብ የተባለው የእስራኤልን ሕዝብ ሲጠብቅና ሲራዳ እንደነበረ ተጽፎልን እናገኛለን። ከዚህም ሌላ ዲያብሎስ ከነሰራዊቱ በእግዚአብሔር ላይ ባመፁ ጊዜ ከክብሩ ያጓረደው ወደ ምድር የጣለው የቅዱሳት መላእክት አለቃ ቅዱስ ሚካኤል ነበረ። ቅዱስ ዮሐንስ በራእዩ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያን ወዲያ በሰማይ ስፍራ አልተገኘላቸውም። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞ እባብ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ በማለት ገልጾታል። ዛሬም ቅዱስ ሚካኤል አጋንንትና ክፉ መናፍስትን የሚያሳድድ በመሆኑ ከሰይጣንና ከሰራዊቱ መከራ እንዲያድናቸው በጸሎቱ ለሚለምኑትና በቃል ኪዳኑ ለሚማጸኑት ሁሉ ፈጥኖ እየደረሰ ይታደጋቸዋል፣ ከክፉ ነገር ሁሉ ያድናቸዋል። የቤተ ክርስቲያን አባቶች በየወሩ በ12 መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ በዓመት 4 አበይት በዓላትን ከቀዝቃዛ ውሃ ጽዋ ጀምሮ እንደቻለ መዘከር ይገባል። እነዚህም ቀናቶች ህዳር 12፣ ሰኔ 12፣ ነሐሴ 12 እና ታኅሳስ 12 ናቸው። ከሁሉም የሚበልጠው ታላቁ በዓሉ ህዳር 12 የሚከበረው ነው። በዚህም ቀን የሚከበርበት ምክንያት እንደ ቅዱሳን አባቶቻችን አስተምሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩ ኃይላትና በ10 ነገደ መላእክት ላይ እንዲሁም በሰማይ ካሉ ሁሉ በላይ አድርጎ የተሾመበት ቀን ስለሆነ ነው። በተጨማሪም በዚህ ዕለት ቅዱስ ሚካኤል
በታላቅ ክብር ሆኖ በንጉሥ ጭፍራ አምሳል ለነዌ ልጅ ለኢያሱ የታየበት ዕለት ጭምር ነው። የሰማያውያን ሰራዊት አለቃ ለሰው ሁሉ የሚራራና ስለ ሰው ልጆች ሳያቋርጥ ፈጣሪውን የሚለምን ሩህሩህና ትሑት የሆነው ኃያሉ ቅዱስ ሚካኤል የሠራውን ሥራና የክብሩን ገናንነት ተናግረን መጨረስ ስለማይቻል ለአሁኑ በዚህ እናበቃለን። ጸሎቱና በረከቱ እንዲሁም ተራዳኢነቱ ሀገራችንንና ሕዝቦቿን ይጠብቅልን። የባሕራንን የሞት ደብዳቤ እንደቀየረ የሁላችንንም የሞት ደብዳቤ ይቀይርልን። አሜን። አዲስ አድርገኝ ዛሬም አሮጌ ነኝ፣ ቃልና ተግባሬ አንስማማም ያለኝ